ጤና ይስጥልን ክቡራንና ክቡራት እንደምን አላችሁ? ውድ የናሽቪል ቲዩብ ቤተሰቦች እንደምን አላችሁ? ዳና እንደሆናችሁ ተስፋ አድርጋለሁ። በያላችሁበት ቦታ ሰላማችሁ ይብዛ። ዛሬ የመጣሁት አንድ ፕሮፌሰር የነበረ ዋት ዌክ ዩ አፕ አት ሚድናይት ይል ነበር። ምንድነው በሌሊት እንቅልፍ የሚያሳጣችሁ ነገር ምንድነው ይለን ነበር። እና ዛሬ እኔ እንቅልፍ ያሳጣኝ ነገር ብዙ አለ። ኢትዮጵያ ውስጥ በጣም ብዙ እንቅልፍ የሚያሳጣ ነገር አለ። ግን በብዛት ግን በዚህ ሳምንት በእውነት እንቅልፍ ያሳጣኝ ነገር የዚህ የምሁሮቻችን ነገር የጤና ባለሙያዎች፣ ዶክተሮች፣ ነርሶች፣ ፋርማሲስቶች፣ ሚድዋይፈሮች ሁሉም የጤና ባለሙያዎች በሚያደርጉት ነገር የጥያቄያቸው መልስ ሳይሆን አብዛኞቻቸው እስር ቤት በእውነት እርዳታ ሲሰጡን የነበሩ ባለሙያዎች አሁን ደግሞ እየተረዱ ወይ ደግሞ እርዳታ ሲፈልጉ ማየት በጣም ከባድ ነገር ነው። የተማረ ሰው ህይወቱን ሁሉ ትምህርት ላይ ኢንቨስት ያደረገ ሰው ከፈጣሪ በታች ነፍሳችንን ለማዳን የተሰማራ ሰው በዚህ ሁኔታ ሲጉላላ ማየት በጣም ከባድ ነው። በእውነት ድምጻችንን እስከ መጨረሻው እንደምንቀጥል ነው ለኔ የሚታየኝ። ሁላችንም እንደዛ እንደምናደርግ የኢትዮጵያ ህዝብም ከምሁራኖች ጋር ከዶክተሮች ጋር መቆም እንዳለበት፣ ከነርሶች ከጤና ባለሙያዎች ጋር መቆም እንዳለበት ለማስገንዘብ ነው። የኢትዮጵያ መንግስትም በክብር ስለሚገባቸው ቁጭ አድርጎ መነጋገር እንዳለበት ይኖርበታል የሚለውን አስተያየት ለመስጠት ነው። ምንም ማለት አይደለም። ለነሱ ጊዜ ሰጥቶ የሚጠይቁትን ጥያቄ መመለስ የማንንም ክብር አያሳንስም፣ ክብርን ይጨምራል እንጂ። ስለዚህ የሚመለከተው አካል የኢትዮጵያ መንግስት እነኚህን ባለሙያዎች የሚገባቸውን ስለጠየቁ አገሪቷ ከአቅሟ በላይ እንኳን ከሆነ ቁጭ አድርጎ በትክክል እንደ ምሁር እንደ መሪ ቁጭ አድርጎ እንዲያወያያቸው አስተያየታችንን ለመስጠት ነው። እኛ ግን ጥያቄዎቻቸው እስከሚመለሱ ወይ ደግሞ አግባብ ያለ መልስ እስከሚያገኙ ድረስ የምንችለውን የአቅማችንን ድምፅ እየሆንን እንቀጥላለን። በተረፈ ስለ ናሽቪል ቲዩብ አንዳንድ ነገር ልነግራችሁ ነው። ናሽቪል ቲዩብ ሎንግ ታይም ነበረ ክሬት ያደረኩት፣ ግን ጊዜ አላገኘሁም። በደንብ ኢንቮልቭ አድርጌ ለመስራት ጊዜ ስላላገኘው ቆይቼ ነበር። አሁን ግን ጀምረናል። ያው ብዙዎቻችሁ ጆይን አድርጋችሁናል። በጣም አመሰግናለሁ። ዋና ዓላማችን ኢትዮጵያ ውስጥ ያው ብዙ ችግሮች ስላሉ፣ ብዙ መራራቆች ስላሉ ኮሚኒቲን ከኮሚኒቲ ጋር የሚያገናኙ ብሔርን ከብሔር ጋር ሰላም እንዲፈጥር በግልም ሆነ በግሩፕ ሆኖ ፕሮጀክቶችን የሚሰሩ ሰላምን የሚያበረታቱትን በተለያየ ነገር እናበረታታችኋለን፣ እንደግፋለን። በእኔ በኩል ዋና ይሄ ዩቲዩብ የከፈትኩት አንዱ ኢትዮጵያ ውስጥ ሰላምን ለማቀንቀን ነው። ህዝቡ በጋራና በፍቅር በሰላም እንድኖር በአቅሜ ህይወት እስካለኝ ድረስ በዚች ምድር እስካለው ድረስ የሚችለውን ሁሉ ለማድረግ ነው በዚህ ዩቲዩብ ላይ። ሁለተኛ ደግሞ ኢትዮጵያ ውስጥ በጣም የሥራ አጥነት ነገር በጣም እየበዛ ስለመጣ ብዙ ምሁሮች ስትሬት ኤ እየዘጉ ተመርቀው ስራ አጥተው እየተንከራተቱ ስለሆነ ስራ ለሚፈጥሩ ወይ ደግሞ በቴክኖሎጂን ተጠቅሞ በፕሮግራሚንግ ይሁን በምንም ይሁን አዳዲስ አይዲያዎችን ለሚያመጡ ወንድሞቻችን እና እህቶቻችን ድምፅ እንሆናለን። የምንችለውን ሁሉ እናደርጋለን በዚህ ዩቲዩብ ማለት ነው። ስለዚህ ይሄ ጀስት መነሻው ነው። በጣም ብዙ ሊስት ያደረኳቸው ፖይንቶች አሉ አብረን የምንሰራባቸው። ጥሩ ኮሚኒቲ ክሬት ካረግን ፖዚቲቭ የሆነ ኮሚኒቲ ሶሻል ሚዲያ በዚህ ሰዓት በጣም ፓወርፉል ስለሆነ ብዙ ማህበረሰብ በዚህ ዩቲዩብ ላይ ክሬት ካረግን የተለያዩ ነገሮችን ለመስራት ያስችለናል። ድምፅም እንሆናለን። ለኢትዮጵያ ብቻ ሳይሆን በተለያዩ ቦታ ላይ ድምፃቸውን ለሚታፈኑ ድምፅ መሆን በህይወት ያለ ሰው ነው ድምፅ የሚሆነው። ስለዚህ ድምፅ ለሌላቸው ድምፅ እንሆናለን። የምንችለውን ሁሉ እናደርጋለን። ስለዚህ ዋናው ዓላማ ይሄ ነው፣ ናሽቪል ቲዩብ ዓላማው ማለት ነው። ስለዚህ እንደዚሁ የብቃት እንቅስቃሴ እናደርጋለን፣ እንንቀሳቀሳለን ለጤናችንም
ስለዚህ የመንፈሳዊ ስፒሪቹዋል ላይፋችንንም በመዝሙር በተለያየ በሁሉም በምንችለው ሁሉ እንንቀሳቀሳለን። የምንጠቀማቸው ቋንቋዎችም እንደዚሁ የተለያዩ ይሆናሉ ማለት ነው። እኔ በራሴ በኩል ያው አማርኛን እናገራለሁ፣ እንግሊዝኛ አለ፣ ከምባትኛ አለ፣ ኦሮምኛ አለ። እነኚህ ቋንቋዎች ሀዲኛንም ጨምረን አንዳንድ ጊዜ አንዳንድ መልእክቶችን በተለያዩ ቋንቋዎች ማሳለፍ እንችላለን በናሽቪል ቲዩብ። ስለዚህ ናሽቪል ቲዩብ በጣም ትወዱታላችሁ። ሰብስክራይብ፣ ሼር አድርጉ፣ ላይክ አድርጉ፣ ለሁሉም አድርሱ። በጋራ በአንድነት ብዙ ነገር እንሰራለን። ለአሁኑ ግን አደራ የምላችሁ ለኢትዮጵያ ጤና ባለሙያዎች ድምፅ መሆናችንን እስከ መጨረሻ እንድንቀጥል፣ ጥያቄዎቻቸው እንድመለስ፣ የኢትዮጵያ መንግስትም አደራ የምንለው ጥያቄዎቻቸውን በአግባቡ እንዲመልስና የታሰሩት ያለ ምንም ቅድመ ሁኔታ እንዲፈቱ ከእስር ድምፅ እንሆንላቸው። የኢትዮጵያ ሕዝብም ከጎናቸው መቆም አለበት የሚለውን መልእክት ለማስተላለፍ ነው። በሌላ ቪዲዮ ተመልሼ እስከመጣ ድረስ ቸርን ሰንብት፣ ዳና ሁኑ። ናሽቪል ቲዩብን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ምሽት፣ ደህና ሁኑ።